ደበርሳ ለወገኖቻችን ለኢትዮጵያውያን መልእክት አለን ዛሬ ከኦሮሞዎች ለወገኖቻችን መልእክት አለኝ ካሁን በኋላ ላይቭ እንገናኛለን ትንሽ ኦሮሞ አይደፍርም ዝም ብሎ ያ ችግር ነው ካሁን በኋላ ግን እንገናኛለን ለእያንዳንዱ ጥያቄ ምክንያቱም መነጋገር አለብን ሰነፍን ሰነፍ ካላልከው ይላል አይል መጽሐፍ ቅዱስ በአረብኛም ደግሞ ሊኖር ይችላል ሙስሊሞች ይረዱኛል ስለዚህ እጀምራለሁ ይፈመኖ ኦፍ ኮልሳ ኦሮሞ ኢቱ ከነና ሰኢኒ ዋን ኦሮሞ ናሰው ከነ ቦደና ሶፍና አማፍ ኤርጋዋንን ቀቡፊ ሀረ ከናፍ ወንቶና ጎዳ ፕሊስ አከሳም ብረገው እስኒ ታጀቢፍ ነደገፈዳ ያደ ቀብደኒኒ እንዱማና ሳሚት ገሩ እምቤኩካ እምቤኩ ገሩ ኢትሜንደርባ ሰንቦዴ ኦሮሞ ብረስ ማይኒ ረኮን ከኛ ሰይዱ ወሊቲማ አደምና ከናፍጥኖሼ ኢሳም ብረናፋ ገኡ አድርሱልኝ ለወገኖቻችን ለኢትዮጵያውያን ግን ለንጹህ ኢትዮጵያውያን አድርሱልኝ መልእክት ስላለኝ ነው ይሄ ኢትዮጵያዊነት ያልገባቸው አይደለም ለገባቸው ለኢትዮጵያውያን ለአማራ አይደለም ለኦሮሞ አይደለም ለትግራይ አይደለም ለኢትዮጵያውያን አድርሱልኝ ይሄን መልእክት ኢትዮጵያውያን ማለት ወይ ኢትዮጵያዊነት ማለት አማርኛ ማውራት ማለት አይደለም ሲጀመር እሺ ገባው ለኢትዮጵያውያን በቀሽ ነው ኦፍ ኮልቻ ኦሮሞ ላይቪ ገሌምቤኩ ገሩ አፋና ማራቲን ሳቀቹ ኮፍ ሶሪ ማሊፊ አነራዋን ከነደኒ ያ ዋንቤተኒፍ ሀረገሩ አፋን ኦሮሞቲናን ኤርጋ ወራፋን አማራ ደንደኡፈን ኦኪን ሃሰኡፈን ደበርሳ ነው ኦፍ ኮልቻ ሶሪ ዮጋ ፊንጅራቴ ሱተዳቲ ነቲማ ዮ አዳም ፋጭጭታት ዮ ሰገሌን ኮረኮ ቀባቴስ ቁበ ነቲማ ነቲዳማ የዛሬ መልእክቴ ለኢትዮጵያውያን ትክክለኛ ለሆኑት እውነት ለኢትዮጵያውያን ለኡነተኞች ኢትዮጵያውያን ይሄንን መልእክት አድርሱልኝ ከየት እንደምጀምር አላቅም ግን ከተሰማኝ ብዙ የማውራት ሱስ የለብኝም የመድረክ ሱስም የለብኝም ግን ሞያዬ ነው አርት መድረክም ሞያዬ ነው ብዬ ላይቭ ገብቻ አላቅም ያቆኛል ከኔ የሚጠብቁት ዛሬ ወይ በኦሮምኛ የሆነ ነገር ነው የሚያጽናና ኦሮሞን የሚያጽናና ነበር ግን አይደለም ከሱ የሚቀድም አለ ችግር የለውም ጀግና እንደሞተ ነው በጣም ተረብሻቸዋል ኢትዮጵያውያንን ባዮች I don't know why ምንድነው ናችሁት የኡነት ስላልገባኝ ነው በጣም ጭንቅላቴን አምሮን ስለያዘኝ ነው ምንድነው ናችሁ ኢትዮጵያውያን ችግር አለ ምናችሁ ተነካ ምንድነው ችግሩ ለምን አትረጋጉም ኦሮሞ ያለ ምን ትሆናላችሁ እናንተ ሳለ ኦሮሞ ምን ትሆናላችሁ ከእግዚአብሔር በታች ምንድነው ምን ተፈጠረ ማለቴ የኡነት ምክንያቱም ኢትዮጵያዊ ነው ወገኖቻችን ናችሁ ሼር አርጉን ችግራችሁን ሼር አርጉን ግማሹ ይዘፍናል ግማሹ ያለቅሳል ኢትዮጵያውያን የሚያለቅሰው ኢትዮጵያ ልትበተን ነው
ምን ገባ ምንድነው የገባ ሀገራችሁ ነኝ ኢትዮጵያዊ ነኝ ስለ ሀገሬ እንቅልፍ የለኝም በጸሎትም በምንም ምንድነው ናችሁት ፍርሃት ነው ስጋት ነው ምንድነው የሆነ የኡነቴን ነው ኡነት እግዚአብሔር ነው እኔ ስለ ኡነት ነው የምጠይቃችሁ ስለ ኡነት የማውራት ሱስ የለብኝም የሚያቁኝ ያቁኛል ምንድነው ናችሁት ንገሩን ምን ተፈጠረ ከኢትዮጵያ ውጪ ኢትዮጵያውያኖች ምን ሆናችሁ እሺ ኢትዮጵያ ውስጥስ ምን ተፈጠረ የኡነት ነው ማውራችሁ ምንድነው የተፈጠረው ምናችሁ ተነካ እንዴ የሞተበት ኦሮሞ የሞተው የኦሮሞ ጀግና ገዳዩ ጌታ ይባርከው ያጠነክረናል ያበረታናል የኡነት ነው የምላችሁ አሁን በዚህ ሰዓት ኦሮሞ ምናልባት አንዳንድ ወገኖች የሚጠብቁኝ አልቅሼ ምናምን ማልቀስ ባለብኝ ሰዓት አልቅሻለሁ የተነጠቅኩት ወንድሜን ነው አንተ ኢትዮጵያዊ ነኝ ባይ እንዲና እንደናተ ቆንጠጣ ያሳደገች የት ነው ያደከው እውነት ኢትዮጵያን ያደከው አንተ ኢትዮጵያን ያደከው ምንህ ነው የተነካው የሞተው የኦሮሞ ምንህ ነው የተነካው ንገረኝ እስቲ ኢትዮጵያውያንን ባይ ሲጀመር ኦሮሞ ስለሰው ጫንቆት ያቃል እንደ እኔ ወገን እንደ ስለ እግዚአብሔር ኡነተኛ ከሆናችሁ ኢትዮጵያውያንን ባዮች ኦሮሞ ስለ ሰው ጫንቆት ያቃል ኦሮሞ ስለ ግለሰብ ጫንቆት ያውቃል ነገሩን ኡነቱን እንዴት እንደ ስለ እግዚአብሔር ይጃቸዋለሁ ስለ ብሔር ጫንቆት ያውቃል ኦሮሞ አንቺ ኢትዮጵያዊያ የኦሮሞ ዘመድ አያትሽ ወይ አባትሽን ጠይቂ እስቲ ጎረቤት የለሽም የኦሮሞ አንቺ ኦሮሞ እኮ ስለ ነጻነት እኮ ነው ድምጹን የሚያሰማው ኦሮሞ እኮ ለራሱ እኮ ነው የሚለው ኦሮሞ እኮ ስለ ራሱ እኮ ነው የሚሞተው ለራሱን ጥያቄ እኮ ነው የሚጠይቀው ለራሱ ነጻነት ኦሮሞ አሳማ አይደለም በልቶ ጠጥቶ ዝም ብሎ አርቶ አይተኛም አእምሮ አለው ሀገር አይደለም ዓለም የሚመራ አእምሮ አለው ነጻነቱን የመጠየቅ ስለ ፖለቲካ የመታገል መብት አለው እና አንተን ምን ነካህ ቤትህን አንኳኳ እንዴ ደጅህ ረገጠ እንዴ እርዳኝ ብሎ ተማጽነህ እንዴ አንተ ኦሮሞ እንዶ ስለ እግዚአብሔር አንተ እንዴት በትንቅ ነው ኦሮሞን እንደዚህ እንደ በብሔር የምትገምተው ኦሮሞን እንዴት በነገራችን ላይ ልትመልሱልኝ ሳይሆን የምትሰሙት ለማዳመጥ ለመገንዘብ ነው ከዛ በኋላ ነው መልስ እንጂ ለመመለስ ከሰማህ አልሰማህም አላዳመጥክም አድማጮች አማርኛ አድማጮች የት ነው ቆመ ኦሮሞ በራፍ አንድ ቀን መጥቶ አንድ ብሔርን ተማጽኗል እርዱ ለነጻነታችን ብሎ ቆሟል እንደ ደጃፍሽ ኦሮሞ ምን አረገሽ አርሶ ከማብላት በቀር አፍሶ ዘግኖ ከማብላት በቀር አንተ ምን አረገ ኦሮሞ ስርዓቱን የመቃወም እኮ መብት አለው የኡነት ነው ምልህ ኦሮሞ የብሔር ችግር የለበትም እኔ ስለ ኡነት ነው ማውራህ ስለ ኡነት ማለት ኡነት ደግሞ እግዚአብሔር ማለት ነው እኔ ነቀምት ልጅ ነኝ የወለጋ ዋና ከተማ ጠይቂ ድናዛ አንድ ቀን ስለ ብሔር ጫንቆና አያውቅም አንድ ቀን ገብቶሃል አንድ ቀን ስለ ኦሮሞ እኛ ስለ ሌላ ብሔር ጫንቆታ አያውቅም ለነጻነቱ ነው የሚታገለው ለነጻነቱ ነው የሚሞተው ኦሮሞ
አንተ ምን ከአፈ እንደሚወጣ እንኳን ለመመሳሰል ነው መሰለኝ የምታወራው እንጂ እውነቱን ተገንዝበህ ኖ የኦሮሞ አካሄድ ትክክል አይደለም ብለህ እኮ አይደለም አንተ የምትሟገተው ወንድሜ ትሰማለህ እንዴት የሰው ልጅ ፈርሃ እግዚአብሔር እንዴት የለውም እንዴት ህሊና የለውም የሰው ልጅ አንተ እዚህ ውጭ ሀገር ሆነህ አውሮፓ አሜሪካ ሌላ ቦታ ሆነህ ስትፎክር ስለ ኢትዮጵያ ስለ ኦሮሞና ስለ ሌላ ብሔር ከፋፍለ ስታወራ ያዋጣ የቱ ነው የሚቀርበው ኦሮሞ የብሔር ችግር ቢኖርበት ከብሔር ጋር ችግር ቢኖርበት ወንድሜ ከጎረቤቱ ነው የሚጀምረው ከሚስቱ ነው የሚጀምረው ከባሏ ነው የሚጀምረው ይገባል ማውራው የብሔር ችግር የለበትም እውነቴን ነው ማውራህ ችግሩ ጥያቄው ከስርዓቱ ጋር ነው ከመንግስት ጋር ነው ጥያቄው ያንተ እዚህ ሆኖ ኢትዮጵያ ለተበታተን አረ ማን ኢትዮጵያዊ ማን ኢትዮጵያ ለምን አናስተውልም ያንተ እዚህ መፈከር እኮ አገር ቤት እሳት ላይ ነዳጅ መልቀቅ ነው አስበሃል እውነት አንተ ኢትዮጵያዊ ካሆንክ ለኢትዮጵያ አስበሃል እዚህ ወንድ ልጅ የሚፈተንበት ውጭ ሀገር ኖረህ ቀናብ ቃል እንኳን መናገር እንኳን የማይቻል ለነገሩ ይቻላል ስድብ ይቻላል ውጭ ሀገር መንካት ግን አይቻልም አንተ ለምን እንዴት ኦሮሞን ብትንቅ ነው አንተ በብሔር የምትገምተው እንዴት መንግስት እኮ ነው ፕሊስ ብሎ ለምኖ ኤርትራ ድረስ ሄደው አንተ በክብር እኮ ነው መንግስትን የሚያንቀጠቅጥ እኮ ነው አንተ ኦሮሞ አንድ ደግሞ ያልገባችሁ ምናልባት እስቲ በስደት ኑሮ ላይ እኔ ኢትዮጵያዊ ነኝ ብሎ ወረቀት የወሰደ ወንድ የሆነ እስቲ ያሳየ በኢትዮጵያ ፖለቲካ ነው ካግሬ የተሰደድኩት ብሎ ወረቀት ያገኘ ጀግና ወንድ ካለ እኔ አደንቀዋለሁ ለምን እንደው ታውቃለህ ሁሉም በኦሮሞ ስም ነው ያልገባችሁ እባካችሁ አዳምጡኝ አማራዎች ወይ ታውቃላችሁ ግን የማታውቁት በዘመድ በባል እንደዚህ የመጣችሁ ሰዎች ተጋብዛችሁ የመጣችሁ ሰዎች በፖለቲካ ሲወስዱ በኢትዮጵያዊ አማራ ነኝ እንኳን አማራ ነኝ ትግሬ እንደዚህ ትግራይ ሀገር አራላሽ በይ ማንንም መልስ አይሰጥህም ኦሮሞ ነኝ ካልክ ነው ለእንትን እንኳን የሚጠየቁት ለኬዝ እንኳን ምክንያቱም ኦሮሞ ችግር ላይ ነው ምክንያቱም የኦሮሞ ጥያቄ ይታወቃል ምክንያቱም ኦሮሞ ራሱን ችሎ የኦሮሞ ጦር በውጭ ሀገር አለ ለነጻነቱ የሚታገል ገብቷችኋል አማርኛዬ እና ለምን ባልቶካጅ እንሆናለን እኔ እንኳን በአቅሜ ገና ከሀገሬ ከወጣሁ ጥቂት አመታት ናቸው እኔ እንኳን በአቅሜ የእውነት ነው የምላችሁ አማራይ ተዝም አይለንም በቃ ኦሮምኛ ያቃል አያቅም ምን እንደሚያውቁ አማርኛ በአማርኛ ነው የምንግባባው ምንም ችግር እኮ የለብንም ለኬዝ እኮ ተብሎ አንድ እህት በቀደም ስትናገር ነበር ምክንያቱም የሰው ልጅ ታቃላችሁ የሰው ልጅ በስደት አይሰቃይ ወገኔ እኔ የወንድሜ ስቃይ ኢትዮጵያዊያን ባዩ ሲሰቃይ በፍጹም አልችልም እኔ ግን ኦሮሞ ነኝ ኬዙን እንዴት አርገን አስተካክለን ኦሮሞ ያልሆነው ኦሮሞ ነው ብለን በአማርኛ በቃ እሱ እድገቱ አዲስ አበባ ስለሆነ እንዲህ ብለን እኮ ነው አንተ በኦሮሞ ይሄን ባንዲራ አሳይተን በዚህ ባንዲራ እኮ ነው የመኖሪያ ፍቃድ ሚሰጠው ምክንያቱም ስለሚታወቅ ለምን ባልቶካጅ እንሆናለን አንተ ህሊና አይቆረቆረህም ሁለተኛ 5-6 ወር አልሆነውም እኛ ሀገር ኢትዮጵያ ውስጥ ነቀምት ማለት ነው ሆስፒታል ስለ አማራና ምናምን ስላነሳችሁ ነው አንድ ሆስፒታል ሪፈራል ሆስፒታል አለ ሌላ ደግሞ የፊተኛው አለና ሲያረጅ መስራት አለብን የሚል ሐሳብ መጣ እና የነቀምት የድሮ ልጆች የሚል ፔጅ አለን ፌስቡክ ላይና
እዛ ላይ ልጆች ነቀምት የሚኖሩ ሆስፒታላችን ያሳደገን ምናም ብለው ፖስት አረጉ የኡነት ነው ምላችሁ አሁን እንደዚህ ኦሮሞ እንደዚህ ነው አማርኛ በአማራ ብቻ ኢትዮጵያዊ ወይ ደግሞ ሌላ ብሔር ነው ትግሬ ነኝ አላለም ጉራጌ ነኝ አላለም አማራ ነኝ አላለም አብሮን ያደገ ሁላ የኡነት ነው ስለ ኡነት ነው ማወራችሁ ያንን ሆስፒታል ሁሉም ያቀሙን ማለት ነው እንደዚህ ከትናንት ጀምሮ ኢትዮጵያዊነትሽ ትዝላ እንዳለሽ እኔ ኦሮሞ አይደለሁም እኔ እንደዚህ ብላ ማንንም ሰው ወደ ኋላ አላለም ያንን ሆስፒታል ሁሉም በያቀሙ ኤርትራዊ ሳይቀር አማራ ሳይቀር ኦሮሞ ሳይቀር ትግሬ የኡነት ነው ደቡቦች ሳይቀር ጉራጌ ሁሉም ሳይቀር ያን አሁን የ4 ወር ወሬ ድርጊት ነው ማሯቸው 4 ወር 5 ወር ቢበዛ የለም ኦሮሞ ውስጥ እናንተ ናችሁ እያናፈሳችሁ ያላችሁት ምን ሆናችሁ ነው ስለ ኡነት ነው ምን ሆናችሁ ነው ለምን የበለጠ ክፍተት ተፈጥራላችሁ ለኛ እኮ ችግር የለውም ለእናንተ ውጭ ሀገር ነዋሪ ማንን ችግር አለ ምን ችግር አለ ይሄው ኖረን ምን ችግር አለ ለቤተሰብ አታስብም እንዴ ጎረቤት ላለው አታስብም እንዴ እንደው በእኛ አእምሮ የሚመሩ ቢሆን ኖሮ ሰውኮ ኦሮሞ ትናንትም ከትናንት ወዲያም ዛሬም ነገም ያልፈለገውን የማይመቸውን ስርዓት የመቃወም መብት አለው አለቀ የመቃወም መብት አለው ከብሔር ጋር እንዴት ብትንቀው ነው ስለ ብሔር እንዴት ከብሔር ጋር በፍጹም እኮ የሌለ ጥያቄ ነው እናንተ ናችሁ እየቆሰቆሳችሁ እንድንነቃ የምታረጉን እናንተ ናችሁ ኦሮሞን እየነካካችሁ ሌላ ቁስል የምታደርጉበት የአብይ ወዳጅ በግል ቢሆን እንደ አንድ ሰው አብይ ቢሆን ለማን ነው የሚቀርበው ላንቺ ነው ነው እጅ ከስርዓት ጋር ከሆነ ግን ለናቱ ልጅም አይቀርብም አሁን ባለው ስርዓት በሚያስተዳድረው ስርዓት ከሆነ ገባ ትግሉ ከስርዓቱ ጋር ነው አንተም ከስርዓቱ ጋር ተዋጋ ደግሞ ኢትዮጵያዊ ያልገባን ትናንትና ምን ሳኩኝ ኦሮሞን ይቃወማል አብይን ይደግፋልና ሁለት አይነት ባንዲራ ይዟል እስቲ ባሉሙጡን ባንዲራ ያዝና አብይን ስትደግፍ የት ያቀሃል አብይ ባሉሙጡ ኡነት አብይን ምትደግፍ ቢሆን እኮ የአብይን ባንዲራ ነው መያዝ ያለብ ባለኮከቡን ለራስ ተምታታ በሃየ የሰው ልጅ ያስተውላል ሁለት ወዶ አይሆንም አብይን ወደ ምኑን ነው የምትወደው አብይን ስርዓቱን ነው የምትወደው ሚስት አለችው ምንወደው እህቶች አሉት የሚወደው ወንድሞች አሉት ስርዓቱ ነው የኦሮሞ ትግል ከስርዓቱ ጋር ነው ካልተመቸ ማንም ደግሞ ለኦሮሞ የተፈጠረ መንግስት የለም እስካሁን ያ ማለት የኦሮሞ ጥያቄ የመለጉ ፕሊዝ ሰውን ከሰው አታናቅሩ ወገኖቼ የኡነት ነው ምላችሁ አጸፌታው የከፋ ነው ኦሮሞ እንደሆነ ለምዶታል ትግሉን ያለበት ነው እና እናስተውል ማለት ሰሚ ስላገኘን ወይ ነፃ መድረክ ስላገኘን ይሄ የክራይቴሪያ የሌለው ፌስቡክ ስላገኘን ከአንደበታችን የሚወጣውን ማስተዋል አለብን በብሔር አንተ እዚህ ሆነ በምትለው ጎረቤት እኮ ነው ነቀምት ውስጥ እኮ የማቃው ነው ምለ ጎረቤታችን የሌለ ብሔር የለም አሁንም ዛሬ ለምን የማይሆን ነገር ለምን እንላለን ታውት እርዳታ አለመነም ኦሮሞ ሲሞት የት ሀገር ነው ኡነት ኢትዮጵያውያን ከሆናችሁ ኢትዮጵያውያንን ባያችሁ ኡነት ኢትዮጵያዊ ከሆናችሁ አንድ የኦሮሞ ጀግና አንድ የኦሮሞ ሰው ተው ጀግንነቱን አንድ የኦሮሞ ሰው ሲሞት ወይ ደግሞ አንድ ሰው ሲሞት የጎረቤትህ ሰው ሲሞት እኮ አንተ ምንም ጸብ ቢኖርህ ዋጥ አርገህ ለቅሶ ትደርሳለህ ታስተዛዝናለህ ሐዘን ነው ካንተ በላይ ያ ሰው ተጎድቷላ ገባ የት ሄደ ያ እሱ ፓርት የት ሄደ
ሆ ብሎ እኮ ሐዘኑን ሊገልጽ የወጣው ከመንግስት ጋር ሊፋለም እንጂ ከጎረቤቱ አይጀምርም እንዴ ችግር ቢኖረው ኦሮሞ አላደረገም እንዴት ይሆናል ብሎ ነው የወጣው ፍልሚያው ከመንግስት ጋር ነው ትዕግስቱ አልቆ ፊን ብሎ የወጣው ተናዶ ወይ ደግሞ ጮሆ የወጣው ከመንግስት ጋር ነው ድሮም ከመንግስት ጋር ነው የኦሮሞ ጥያቄ እባካችሁ ተረጋጉ ይሄን ያህል ፍርሃት ወይ ስጋት ምንም አርፈ ከተቀመጥክ መንቀፍም መደገፍም ትችላለህ ባይዘው እኔ ስለ መንግስት ይያልኩ አይደለም መንግስትን መንቀፍም መደገፍም ትችላለህ የኡነት ነው ምልህ መብትህም ነው ለኛ ደግሞ አልተመቸንም ለኦሮሞ ደግሞ አልተመቸም ገብተዋል እርዳን ይያልን አይደለም ኦሮሞ ሲራዳህ እንጂ ስትረዳ ታይቶ አቅም አንተም ታቃለህ ምኒልክን በኢየሱስ አንግሳችሁት ኑሩ who cares መብታችሁ እኮ ነው ምክንያቱም ምናችሁ ተነካ ወንድምሽን አረዳው እንዴ የእህትሽን ጦት ቆረጣው እንዴ ምኒልክ ልክ እኮ ነሽ እንደ አንቺነትሽ ወይ እንደ አንተነት የተጎዳ ግን የደማ ግን ያቀዋል ለዛ ነው ያን ስርዓት የማይቀበለው ስለተጎዳ ስለተወጋ ነው ስለደማ ነው ስለሞተ ነው ግድ አንተ ጓዳህ መግባት የለበትም ሞት ግድ አንተ ጋር መምጣት የለበትም ሎሬ ጸጋይት ገብረመድናቸው መሰለኝና ሰሞኑንም ወጥቶ ነበር ራስን ሲያምህ ከተሰማህ ህይወት አለህ ማለት ነው ሌላ ሰው ሲያመው ደግሞ አንተን ከተሰማህ እውነት ሰው ነህ ማለት ነው አንተ የቱ ነህ ለሰው ሐዘን እንኳን ሰው ሐዘኑን እንኳን እንዲጨርስ ለምን አተውትም ይሄው ነው እቺን መልእክት ላስተላልፍ ብዬ ነው ምክንያቱም ዝም ብለን ስንጮ ለሀገር ቤት የምንሰጠው እውነት ኢትዮጵያውያኖች ከሆነን ለሀገር ቤት የምናስተላልፈው መልእክት ምንድነው እውነት አዝነህ ከሆነ እውነት ለኢትዮጵያ አዝነህ ከሆነ ገብተዋል የጥላቻ አካሄድ አትሂድ ኦሮሞ ፈርቶ አያውቅም የእውነት ኦሮሞ አንተ አሁን በአቢ ጊዜ እኮ ነው ኦሮሞ ይሄን ያህል እኮ የተደፈረው ታያለ 2-3 ወር ሳይሞላ ታያለ አንተ በኢሃዲግ ጊዜ እንኳን እኮ ኦሮሞ አቶ መለስ ይመስክሯ እየገደሉን ግን ስለ ኦሮሞ ንጽህና ስለ ኦሮሞ ጀግንነት ስለ ኦሮሞ ያወራ ነበር አንተ ኦሮሞ ከተነሳኮ ማንንም አይመልሰው ለነጻነቱ ነዋ ከሰው ጉዳይ የለውም ከሰው ደንታ የለውም ከብሔር ደንታ የለውም ብሔርህን ይዘ ግባ ይፈለክበት ጉዳዩ አይደለም ቁጭ በል ከኦሮሞ ጋር ጉዳዩ አይደለም ጠቅልለህ ሂድ ጉዳዩ አይደለም ጥያቄው ከመንግስት ጋር ነው ስርዓቱ አልተመቸውም ኦሮሞ አሳማ አይደለም ዝም ብሎ በልቶ ጠጥቶ አይተኛም ምንድነው ችግራችሁ የስርዓቱ ደጋፊዎች ናችሁ መብታችሁ እንኳን የዛሬውንና የማነው ይሄ መንፈስ ነው የምኒልክን ታወድሱ የለ እንዴ መብታችሁ በነገራችን ላይ አርቲስት ቴዲ አፍሮ ከዚህ በፊት እንደዚህ ተናግሮ ነበር በወያኔ ጊዜ መለስ ይያለ ለምንድነው የታሰረው ስርዓቱ ስላልተመቸው ያንን አንዱን ነቅፎ አንዱን ደገፈ ከዛ ታሰረ ይሄው ማለት እኮ መብቱ እኮ ነው እሱም ቴዲ አፍሮ እኮ መብቱ ነበረ የሚያቀውን ነው ያኔ ኦሮሞ ተነሳ እንዴ አልተነሳም ቴዲ አፍሮ እንዴት እንትን ትላለህ እንዴ ምን አላለም መብቱ ነው ግለሰብን አይደለም አርቲስት ቴዲ አፍሮ ሲሟገት የነበረው ስርዓቱን ነው የደገፈውን አወጣ የነቀፈውን ጣለ ከዛ ታሰረ መብቱ ነው መብት ማለት ይሄ ነው ምንድነው የተፈጠረው ኦሮሞ ውስጥ ምንድነው ኦሮሞ እኮ አያውቅም የኡነት ኦሮሞ እኮ አያውቀውም
ይሄ ስለ ሐዘኑ ስለ ሞቱ ምናምን ዳንኪራው እግዚአብሔር ብድር መላሽ ነው እሱ እግዚአብሔር ይመልሳል ስርዓቱን ግን መቼም ደግፈንም አናቅም እንቃወማለን አብይ ሲመረጥ በነገራችን ላይ በጣም ደስ ብሎኝ ነበር ለምን ተታቃለ ከፋም ለማም ለኦሮሞ ይሆናል በየተማምኛ አይደለም ግን ከፋም ለማም የቄሮ ጩኸት ምንም ቢሆን ካለበት አንዱን አውጥቶ አንዱን አውርዶ አንዱን ሰቅሎታል በሚል ነው ደስታዬ ምንም ቢሆን ለውጥ አምጥቷል ያ የተገደለ ኦሮሞ በዚህ ተመቶ አይኑ በዚህ ወጣው ያ ኦሮሞ የቄሮ ኦሮሞ የተገደለው የደማው የፈሰሰው ነፍሰ ጡር የተመታችበት የሞተችበት እናት ልጇን ያጣችበት ዝም ብሎ አልቀረም ዝም ብሎ አልፈሰሰም ዝም ብሎ አልቀረም ሌላውን ጥሎ ምንም ቢሆን አብይን አስቀምጦታል ለውጥ ማለት ይሄ ነው ያለ መሳሪያ ኦሮሞ እኮ ያለ መሳሪያ እኮ ነው የሚዋጋ ወንድሜ ስክሪፕቶና ደብተር ይዞ እኮ ነው የሚወጣው ምን አረገ ኦሮሞ ለመብቱ እኮ ነው ወገን የሚጮኸው ለነጻነቱ እኮ ነው አንተ ኦሮሞ አሳማ አይደለም ዝም ብሎ በልቶ አይተኛም ለነጻነቱ ነው ይሄ ምሁር ህዝብ ምንድነው ችግራችሁ ማን እርዳታ አልተጠየቃችሁ አንድ ቀን ስለ ኦሮሞ ምንድነው የሆኑት ብለ ወተታቃለህ እንዴ አረ መንግስት ወይ ይሄ ህዝብ ለምን ያልቃል ብለ ወተታውቃለህ እንዴ አረ ሰላም ለሀገራችን ለኦሮሚያ ብለ ወተታቃለህ እንዴ አሁን ጨርቄን ማቄን ምንድነው እውነት አንድነት ከፈለክ ለራስህ ማለት ነው እውነት ሰላም ከፈለክ ካንደበት የሚወጣው ነገር ተጠንቀቅ ለሀገር ስትል ለኢትዮጵያ ስትል ለአማራ ክልል ስትል ለትግራይ ክልል ስትል ለኦሮሞ ክልል ስትል ለሁሉም ክልል ስትል አታራግብ ስርዓቱን መንቀፍ መደገፍ መብት ነው ደግሞ አለው እኛም መብታችንን ታውን በቃ ምትመጡት እናንተ ምትሄዱት እናንተ ኦሮሞ ዘው ትግሉ ላይ የወንድ ባህሪ እንዲ ነው የጀግና ባህሪ እንዲ ነው ሳይገላ ያቅራራም ኦሮሞ ገሎ ነው የሚያቅራራ ኦሮሞ አንተ ምን አደረገ ተው በቃ አትንኩን የሞተብንን እግዚአብሔር ይበቀላል እግዚአብሔር የበቀል አምላክ ነው እንደ ሰው ደግሞ ከኛ የሚጠበቀውን እናደርጋለን ምክንያቱም ዝም ብለን አንሞትም ኦሮሞ ያወረሱን ከቅድማያ ጀምሮ እየታገሉ እየሞቱ ለኛ አደረጉ ምንኛ እንደ መሬቱን እንዳናሟሽነው እንዴ በትንታ ትደፋ የለ እንዴ እንኳንስ ጀግናን ሲጀመር ወንድሜን የገደለው ሀጫሉን የገደለው የሌባ ጀግና የለውም አንተ ወንድ ልጅ ፊት ለፊት ነው ተናንቆ ያ ነበር ጀግና የሚያስብለው ያ ነበር ትናንትና ኢትዮጵያዊ ነን ባይዋን ዳንኪራ የሚያስመታሽ ዛሬ ምንም ባልተነካ ምንድነው እንደ ቆርቆሮ ገና ምንድነው መንጫጫት ለሀገር ሰላም ከሆንክ አርፈ ቁጭ በል ኦሮሞ ፈርቶ ያቃል እንደ ኦሮሞን መንግስትን አንተ ኢህአዴግንም አልፈራም ወያኔን አልፈራም መለስን አልፈራም አንተ ማንን ነው የሚፈራው ይሄ ልሙጥ ባንዲራ ይዞ እንደሚላውን ለምን ይዘህ እንደምትወጣ እንኳን አታውቅም እሱን ልሙጡን ይዘህ አብይ አራቢያ ያቀህም እውነት አንተ አብይን የምትደግፍ ከሆነ ባለ ኮከቡን ይዘውጣ ያስከ ባንዲራ ዓለም ላይ የለም አይታወቅም ይሄ ግን አለ ስደተኛን ጠይቅ ይሄ ግን አለ ከዝህን ሲጠይቅ ፈረንጆቹ እውነት ኦሮሞ ከሆንክ ብሎ ይሄን ባንዲራ ሳለው ይሉሃል ሳያሳዩ የኦሮሞን ባንዲራ ሳል ይሉሃል ስንት ኤርትራዊውን እኮ ነው ኦሮሞ ነን ብለን እዚህ እንዳይንገላታ ወረቀት ኦሮሞ ነው ብለን ወንድሜ አንተ እዚህ ኢትዮጵያዊ ነን ብለህ ኢትዮጵያ
ሄደው እኔ እናንተ ነን እኮ ኢትዮጵያዊ ምንድነው ግራ ለምን ታጋቡናላችሁ እውነት እናንተን ብንከተል ኖሮ ግራ ይገባን ነበር እዚህ ውስጥ ላልገባቸው ነው አሁን ያወራውበት ምክንያት ላልገባቸው ምንድነው ብሎ ግር እንደ ኢትዮጵያ ማን ተነካ ምንህ ሞተ ተነሳ ሞት ወንድሜም አጫሉ የተገደለበት ማግስት ምን እንደሆነ ነገ ከነገ ወዲያ ላይቭ መጣለው በኦሮምኛ ለኦሮሞዎች ስለሆነ ያኔ ስለማ ምንነት ስለማ ማንነት ይረጋገጣል እኛ ንጹህ ኢትዮጵያውያኖች ነንኛ ያውም ኦሮሞ የሰው ጉዳይ የሌለን የብሔር ጉዳይ የሌለን ጊዜ የለውም ኦሮሞ ስለ መንደር አይቆጥርም ኦሮሞ ጊዜ የለውም እንዲ አላሳደጉንም አንተ እንደዚህ ወተኮ የሚታገለው እኮ አንተ ለኦሮሞ እኮ የሚታገለው ሚስቱ ቤት ትግሬ ትሆናለች ወይ አማራ ናት እኮ ሚስቱ ከቤት ምንም እኮ ችግር የለባቸውም ለነጻነቱ ነው በቃ ትግሉ የኦሮሞ ትግል ለነጻነቱ ነው ለመብቱ ነው ለጥያቄው መልስ ማግኘት ነው ይሞታል ለትውልድ ያስተላልፋል ይቀጥላል እናቱ አማራ ወይ ትግሬ ወይ አባቱ አማራ ወይ እናቱ ኦሮሞ እንዲኮ ነው እየኖረ ያለው የኦሮሞ ህዝብ ምንድነው የተነካው ተዝ ብሎት እኮ ሚስቱ ወይኔ ለምን እኮ አይልም ግን እናንተ እያስባላችሁት ነው እየነካካችሁት ነው ያገባትን አማራ እንዲንቅ ያደረጋችሁት ነው ያገባችሁን ኦሮሞ ወይ ሌላ ብሔር እንድጠላ ያደረጋችሁ ነው ማን ይጎዳል ከመንግስት ጋር የሚዋጋ ዜጋ ከመንግስት ጋር የሚፋለም ትውልድ እንዲ ለመንደር አትናቀው እንዲ አትናቀው እኛ የብሔር ችግር የለብንም እስከዛሬ እኮ ተነፋፍቀን ነው ከየሀገሩ ምንደዋወለው ኦሮሞ ነሽ ብሎ ኦሮሞ ብቻ አይደውልልኝም ኦሮሞ ነው ብዬ ለኦሮሞ ብቻ አይደውልም እኔ አብሬያቸው የተማርኩ አብሬያቸው ያደግኩ ሀገራችን የሆነ ችግር አለ ሲባል ተብሎ መድረስ ነው እንጂ እንደዚህ አይነት ነገር የለም ምን አገባኝ እኔ ትግሬ ነኝ እኔ አማራ ነኝ ምን አገባኝ እኔ ያለ የለም እኛ ያልን አይደለንም ታውን በቃ ምንናገራው ነገር እንወቅ እውነት ኢትዮጵያዊ ከሆንሽ ፈርሃ እግዚአብሔር የሌለው ሰው በርግጥ ምንም ነው ካፉ የሚወጣው ለከት የለውም ዝም ብሎ መልቀቅ ነው ስለ ነጻነቱ የማያቅ ዝም ብሎ መልቀቅ ነው እስቲ ወንድ ከሆንሽ ካሁን በኋላ የአቢ ደጋፊ ከሆንሽ ባለኮከቡን ማን ነው ባለኮከቡን ባንዲራ ይዘሽ ተነሺ እውነት አንቺ ያኔ ከአቢ ጋር ነሽ ውሸታ ኦሮሞ ላይ ያደምሽ መስሎሻል ነጠላ ማን ነው ይሄ ራቁት ባንዲራሽን ያወለበለሽ መንግስት አያቀሽም በሱ ባንዲራ የት ሀገር ነው ተሰቅሎ ያለው የሱ ባንዲራ ይሄን ይዘ ብትወጣ እኮ ዓለም ነው የሚያቅህ ይሄን ይዘ ብትወጣ ጨርሻለሁ ስለ እውነት እናውራ ስለ ሰላም እናውራ ስለ እውነት እናውራ ስለ ትክክል እናውራ እንስበክ ስለ ኦሮሞ ትክክል እንስበክ አንተ ቆየን የምል እናትና አባት ወይ አንዱ አማራ ወይ አንዱ ኦሮሞ ይሆናል ወይ ትግሬ ወይ አንዱ ኦሮሞ እና አባት ምን አይነት ሰው ነው ያ ኦሮሞ አባት ምን አይነት ሰው ነው የምን አይነት ምሳሌ ነው አንተ ጎረቤት ያለ ኦሮሞ የምን አይነት ምሳሌ ነው የየዋህ ምሳሌ የኡነት ምሳሌ የፍቅር ምሳሌ እኮ ነው ኦሮሞ በአፍ ሳይሆን በድርጊት ለምን ይዋሻል ለምን ተዋሻላችሁ ለፖለቲካው ብሎ ዝም ብሎ አፉን ለምን ምን ይጣቅመሃል አዲስ አበባ ኢትዮጵያ ያለውን ሰዎች እያፋጀ ያንተ ኢትዮጵያዊነት የቱ ጋር ነው አትዋሽ ስለ እውነት ኑር መውጣትህን እንጂ መግባትህን አታቅም አትዋሽ ማንን ነው የምትዋሸው ህዝብን ለምን ተዋሻለህ ራስን ግን መዋሸት አትችልም ካወራህ በኋላ መቼም ሰላም አይኖርህም ኢትዮጵያዊ ነኝ ብለሽ ከተነሳሽ በኋላ ማን ነው ኢትዮጵያ ውስጥ ማን አለ ለዛ ሰው መድረስ ማለት እኮ ነው ኢትዮጵያዊ ማለት ኦሮሞ ሲነካ ብሎ የሚነሳ አማራ ሲነካ ብሎ ያኮ ነው ኢትዮጵያዊ እኔ ከሌለሁበት አንቺ ከሌለሽበት እኮ ኢትዮጵያዊ ብቻን ምንድናት መሬት እኔ እናንተ ስንኖርባት ደግሞ ኢትዮጵያ
እኔስ የምኖርበት ደግሞ ኦሮሚያ አንተ የምትኖርበት ደግሞ አንዱ ብሔር ያ ነው አንድ ላይ ነው ኢትዮጵያዊ እናስተውል ይቅርታ ምናልባት ኢሞሽናል ሆኜ ነው ኦፍ ኮልቻ ፕሊዝ አንድ የመጨረሻ ተናግሬ ዘጋለሁ አንድ እህት ጂጂ ኪያ እውነት አእምሮ ቢኖራችሁ እናንተ የጀርመን ኦሮሞ ሁሉም የዓለም ኦሮሞ በዛ ሰዓት ቆስሏል አይደለ ሐዘን ላይ ናቸው ሰው ኮን ያጣ ነው እግዚአብሔር በፈጠራት ነፍስ ኮን አንዱ የነፍሱን ባለቤት ሆኖ የዛን ሰው ነፍስ ያጠፋው ፍርዱን ያገኛል ከነንጂ ከሰማይ ንጉስ መደበቅ አይችልም እንዳበደ ሰው የእግዚአብሔር ፈረሃ እንዳበደ ሰው አብጦ ያወጣዋል በአደባባይ ጠብቅ ጂጂ ኪያን ያነሳውበት የሁሉም የኦሮሞ ችግር ነው እቺ ሴት አንድ ሰው አታለች አንድ ጀግና ሰው አታለች አንድ የኢትዮጵያ ተስፋ ካሉት ብዙ አጫሎች አንዱን አታለች ስለዛ ሰው የፈለገ ነገር ብትል እቺ ሴት ሐዘን ላይ ናት እኮ ሰው እኮ ነው አንተ እግዚአብሔር በአምሳያው የፈጠረው ሰው እኮ ነው ያጣ ነው አንተ እሷን ከአንደበቷ ያወጣችሁ ያዘነ ብዙ አይናገርም እንዴ ያዘነ ብዙ አይልም እንዴ አንተ ዘት ጽፍ እንትን ትላለህ በእንትን ለማለት ምንድነው አንተ ያንተ አንድ ወገን ያንተ ከወንድምህ አንዱ ቢጎድል ምን ሰው ቢገልብህ ቢነጥቅህ ምን መርጠህ ነው እንደምትለው ኦ ማይ ጋድ እንደዚህ ገደሉብን ኦ ማይ ጋድ ብለህ ነው እንደምትወርደው አንተ ካልተነካህ እንጂ አይገባህም እንዴ እንዴ ነው እንደ ሰው እኮ ለሰው እንኳን ለሰው ነፍስ እንኳን አንተ ሰውን አይደለም እንስሳ እንኳን ሲሞት ሰው እንዴት እንደሚሆን ምን አይስሜን ነው የሚሰማን እዛኑልን ይያልኩ አይደለም ግን የኢትዮጵያዊነት አስተሳሰቡ እንዴት አይነት ነው ተቀይሮ ነው ምን ነው እንዲነን እንደኛ እንዲነን እንደ ባገራችን እንዲነን እንደ ከሰፈር እንኳን ማታቀው ሰው እኮ ሲሞት ዝም ብለ ትሄዳለ አዲስ ተከራይ ምንም ሆን ዝም ብለ ጥቁርህ ወይ ነጠላህን ለብሰ ደርሰ ትመጣለ እንዲነን እንደኛ ወይ ኦሮሞች ሰው አጡ ሰው ሞተባቸው እስቲ ኢትዮጵያውያን ባናጽናናቸው ሐዘናቸውን ባንካፈልም እስቲ እንተዋቸው እንዴት አትሉም ያ ሁሉም ኦሮሞ እኮ ቢጮው ስርዓቱን ለመቃወም ነው እንጂ አማራን ወይ ምናምን አይደለም የነፍጠኛ ስርዓቱን ነው ምንድነው ችግርህ አንተ ደግፍ መብትህ እንዴት ደግፍክ ብለ ይሰቀላል እንዴ መብትህ አንቺም ደግፊ ብለሽ ግን ወይ ደግሞ ብላችሁ ማንም ሊያስገድደኝ አይችልም ያልተነካ ግልግል ያቃል ይላል ያላ ማራ ሲተርት ካልተነካ እንጂ አይገባህም አንተ እና ታውን በቃ ታውን እሱ መብታችሁ ነው ግን እወቁት ኦሮሞ ችግር የለበትም ኦሮሞ ስለ ብሔር ጊዜ የለውም ኦሮሞ ስለ መንደር ጊዜ የለውም ይሄው ነው አመሰግናለሁ ኢትዮጵያውያኖች ስለሰማችሁኝ በእውነት ባለውለታዬ ናችሁ ውለታችሁ አለብኝ እንስበክ ትክክለኛ ኢትዮጵያዊነት እንስበክ የውሸት አይሆንም ለኢትዮጵያውያኖች አይሆንም ኢትዮጵያውያንን ብለን የምንሰብከው ስብከት የጥላቻ ከሆነ ለኢትዮጵያውያን አይሆንም ለማንንም አይሆንም ለአማራ ለኦሮሞ ለትግሬ ለደቡብ ለሁሉም አይሆንም እምንለውን ማስተዋል አለብን እግዚአብሔር ለሁላችንም ማስተዋልን ይስጠን በጣም ነው ማመሰግናችሁ ኤቢፈማ ጆሌ ኦሮሞ ፊጤራ ኤርጋኮ ኩኒሳ ጀልቀባ ኮቲ ሊፈማ አኩማን ሆጂዳ ዱፌተኒኒ ሴኔ ሰዓቲ ላይ ቢሳስ እንቤሁ ገሉ ዋንን ቀቡፍቱ መጀሉ ሰዓቲ ዋን ነጀላ ከንደምኔ ፈንሴኔ ግዱ ከነሞ ወልት ደቢና ኩን ኮንሳኒቲ ወልት ሞንደቢና ናሶፍና ከነ ቦደ ላይቪ ኢዱመት ተኛ ናሶፍና ከንገራገራ ኬኛ አክሽኒት ዱፍና ያ ጋፈኑን ወልት ዱፍኑ ጋፈኑን ተቆታሉ እቱ አልባት ቤቱ ምኒ ያ አማርኛ ኦሮምኛ ምሰሙ
ኢትዮጵያውያኖች ኦሮምኛ ምሰሙ ተርጉሙ ለእንትኖች እና አከሰጋ ከናፊ ገለቶማ ድጓና ጅራዳ ኤርጋንኮ ጌረ ደነመና ያደ ሳኒፍ እንዲጳቲና ኤርጋኮ ደበርሱዳ ወልት ዴቢን ኦሮሞ ወልበርባና ዱቢን ኩኒ ኑን ኢመነማ ዋኒን ቀብነፍ ካን ቦዳይ ዋኑ መነማውን ድረን ዴቢዋን የሮዩን ቀብኑ ምን ይረዋንማ ዲማ ኬኛስሚት ሃማኒ ሳኒን ቱቂን አከሰደም ኒ ሮሞን ከናፍ ኑን ዲማ ሳኒን ቀብኑ ወልትሞ ዲሚ ኬኛ ዲማ ወሊት kana boodde waan qabnu jabeeffanna walitti deebina waan oromo noof kolcha na jiraadha ulfaadha thank you so much bye